بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. أما بعد، قال فضيلة الشيخ العلامة محمد بن صالح العثيمين رحمه الله تعالى: لا شك أن بعض المجتمعات تنكر إنكارا عظيما تغطية الوجه، وينكر النقاب أيضا، ويلحق النساء الملتزمات من هؤلاء أذى كثيرا سواء من الأقارب أو من الأجانب. ابن عثيمين رحمه الله تعالى እነዚህ ኒቃብ ላይ የጸኑ እንዲሁም ደግሞ ትክክለኛ ሸሪዓዊ የሆነ አለባበስ የሚለብሱ የሆኑ ሴቶችን በተመለከተ እንዲህ አሉ። ላሸከ ምንም ጥርጣሬ የሌለው ጉዳይ ነው። أن بعض المجتمعات ከፊል ማህበረሰቦች ينكر إنكارا عظيما ታላቅ በሆነ ማውገዝ ታላቅ በሆነ ውግዘት ያወግዙታል። ምንድነው የሚያወግዙት እነዚህ ማህበረሰቦች? تغطية الوجه ፊትን መሸፈን። تغطية الوجه ፊትን መሸፈን በኃይለኛው ያወግዙታል፣ ይቃወሙታል። وينكر النقاب أيضا እንዲሁም ደግሞ ኒቃብን መልበስ በኃይለኛው ያወግዙታል አንዳንድ ማህበረሰቦች አሉ። ويلحق النساء በዚህ ሰዓት ላይ ሴቶች ያገኛቸዋል፣ ይደርስባቸዋል። الملتزمات በሸሪዓ እንዲሁም አላህ ባዘዛቸው መልእክተኛው ባዘዟቸው መልኩ ቀጥ ብለው የቆሙ የሆኑ التزام ያላቸው በሱና ላይ የጸኑ የሆኑ እህቶች ሴቶች የዚህን ጊዜ ያገኛቸዋል ወይም ይደርስባቸዋል። من هؤلاء ከነዚህ ማህበረሰቦች ይደርስባቸዋል አደን ከሲራ በጣም ብዙ የሆነ አዳ ችግር የተለያዩ መከራ ይደርስባቸዋል። سواء من الأقارب እነዚህ በኒቃባቸው በጅልባባቸው ፊታቸው በመሸፈናቸው በሱና ላይ በመጽናታቸው የተለያዩ አዛ የሚያደርሱባቸው የሆኑ ሰዎች سواء من الأقارب ምናልባት ከቅርብ ዘመዶች ይሆናሉ አንዳንዴ ማለት ነው። እናት፣ አባት፣ ወንድም፣ እህት እንዲሁም አጎት የቅርብ የምንላቸው ቤተሰቦች የቅርብ ናቸው ከምትላቸው ቤተሰቦች ይሄንን አዛ ችግር መከራ ይደርስባታል። أو من الأجانب ወይም ደግሞ አጅነቢ የሆኑ ጎረቤት ወይም ደግሞ ማለት ነው የምታገኛቸው የሆኑ ሰዎች ሊሆኑ ይችላሉ። ስለዚህ በሱና ላይ በመጽናቷ ብዙ አይነት መከራና ችግር ይደርስባታል። ምንም ሳታደርግ ማለት ነው ፊቷ ስለሸፈነች ትክክለኛ ኒቃብ ስለለበሰች በሱና ላይ ስለጸናች አጅነቢ አልጨብጥም ስላለች ከአጅነቢ ጋር አልቀመጥም ዝሙትን አልቀርብም ብላ ስላለች በዚህ ብቻ ብዙ አዛ ይደርስባታል፣ ብዙ መከራ ያገኛታል። የቅርብ የምትላቸው ሰዎች አዛ ያደርጓታል። እቺ ተሸፋፋኝዋ፣ እቺ ድንኳን ለባሽዋ፣ እቺ አጥባቂዋ፣ እቺ አክራሪዋ፣ እቺ ወሃቢዋ እየተባለ ብዙ ነገር ስም ይለጠፍላታል። ሰዎች ማለት ነው ይተቋቋሙባታል። ብዙ አይነት ነገር በሷ ላይ ያደርሳሉ። ነገር ግን ምን አሉ? ወላኪን ነገር ግን على المرأة እንዲህ አይነት ሴት أن تصبر ልትሰብር ይገባል አሉ። وتحتسب الأجر من الله ምንዳዋን አጅሯን ከጌታዋ ልትፈልግ ይገባል። ሶብር ሊኖራት ይገባል በሱናዋ ላይ በኒቃቧ ላይ በአጠቃላይ ማለት ነው አላህና መልእክተኛው ባዘዟት ነገር ላይ ቀጥ ብላ በዚያ ላይ ማለት ነው ጽናት ሶብር ሊኖራት ይገባል፣ እስቲቃማ ሊኖራት ይገባል። وأن تعلم ልታውቅ ይገባል አሉ أنها ما أوذيت في الله በአላህ መንገድ ላይ ሱናን ህያው በማድረጓ አላህ ያዘዛትን ተግባር በመፈጸሟ የሚደርስባት ማንኛውም አዛ፣ ማንኛውም ስድብ፣ ማንኛውም ስም ማጠልሸት፣ ማንኛውም ትችት ማለት ነው ኢላ ረፈዐሃ አላሁ ዐዘ ወጀል አላህ በዛ አማካይነት ደረጃዋን ከፍ ያደረገው ቢሆን እንጂ። ስለዚህ ይሄ ልታውቅ ይገባል። ወላ ተኩን ልትሆን አይገባም ከመን ቃለ አላሁ ፊህም አላህ በቁርአኑ እንዲህ እንዳለባቸው ሰዎች ልትሆን አይገባም። አላህ ምን አለ በቁርአኑ? ወሚነ ናስ ከሰዎች መካከል አሉ መን የቁሉ አመና ቢላህ በአላህ አምነናል የሚሉ አማኞች ነን የሚሉ አሉ አለ አላህ። ነገር ግን ፈኢዛ ኡዚየ ፊላህ በአላህ መንገድ ላይ ትንሽ አዛ ሲደርስባቸው መከራ ሲደርስባቸው በዲናቸው ላይ በኢማናቸው ላይ በሰዎች አማካኝነት ማለት የተለያዩ አዛ መከራ ሲደርስባቸው አለ ጀዐለ ፊትነተ ናሲ ከዐዛቢላህ የሰዎችን ፊትና ከሰዎች የሚያገኘው ይህንን ነገር ልክ እንደ አላህ ቅጣት ይቆጥረውና ከዚያ በኋላ ከመልካም ስራው ከኢማን ወደ ኋላ ይሸሻል አሉ አላህ Subhanahu Wa Ta'ala። ስለዚህ ኢብኑ ዑተይሚን ምን አሉ? እንደዚህ አይነት ሴት ልትሆን አይገባም። ሰዎች ስለተቿት፣ ሰዎች ስለሰደቧት፣
ሰዎች ስለተጠቋቋሟት ወይም ብቸኛ ስለሆነች የሚያግዛ ስለሌለ ለዚህ ብላ ከኒቃባ ወደ ኋላ ልትል አይገባም። ለሰዎች ብላ ካለችበት አቋም ልትንሸራተት አይገባም። እንደ ማህበረሰቡ አብራ ልትወርድ ዝቅ ልትል አይገባም። አላህ ባዘዛት ነገር ላይ ምን ልትል ይገባል? ልትጸና ይገባል። የሰዎች ትችት፣ የሰዎች ስድብ እሷን ከዚህ ካለችበት እስቲቃማ፣ ካለችበት ሱና፣ ካለችበት ኸይር ነገር ወደ ኋላ ሊያደርጋት አይገባም። ሐቂቃ ያማ ከሆነ ሰዎች ያው እሷ መጣች እየተባሉ ሲጠቋቆምባት እኔ ብቻዬ በአንድ መንደር ላይ ወይም ደግሞ እኔ ብቻዬ ለምን እሰቃያለሁ፣ እኔ ለምን እሰደባለሁ፣ እኔ ለምን እንዲባላለሁ ብላ ኒቃቧን መታወልቅ ከሆነ ወይም ደግሞ ማለት ነው አጅነቢ መጨበጥ የምትጀምር ከሆነ ከአጅነቢ ጋር የምትቀማመጥ ከሆነ እንደነሱ አብራ እክትላጥ የምታደርግ ከሆነ የዚህን ጊዜ ሰዎችን ፈርታ የምታደርግ ከሆነ ይሄ ቁርአን አንቀጽ ይነካታል ማለት የሰዎችን አዛ ፈርታ የሰዎችን ወቀሳ ፈርታ አላህ ካዘዛት ነገር ወደ ኋላ ብላለች፣ ተንሸራታለች። እሺ እስቲቃማ የላትም። ባይሆን ልትጸና ነው የሚገባው። እሷ ስትጸና አቋሟን ሲያዩ የተቿት ሁሉ ይመለሳሉ። በሷ አቋም መጽናት ለምን ብቻው አትሆንም? አንቺ በዚያ ኒቃብሽ ላይ በሐያሽ ላይ ባለሽበት ሱና ላይ ስትጸኚ እነዚህ የሚተቹሽን ሰዎች አይደለም ማየት ያለብሽ። ሌሎች አንቺን የሚያዩ አንቺን የሚከተሉ ብዙዎች ከኋላ ይመጣሉ። ያንቺን መሰተር ያንቺን አደብ ሐያ ሲያዩ ከኋላ የሚመጡ ታዳጊዎች ይኖራሉ፣ ወይም ከጎንሽ ያሉ ብዙ ሰዎች ይማረካሉ። ከዚህ 1 2 3 እየተባለ ሰዎች ወደ አንቺ ይሳባሉ። አንቺ እነሱን ወደዚህ ምትስቢ እንጂ ወደ ሱናው ምትስቢ እንጂ በሰዎች በተለያዩ ነገር በእነሱ አማካኝነት ካለሽበት ወጥተሽ ወደ እነሱ ወደ ተበላሽ አቂዳ ወደ ተበላሽ አመለካከትና ምንነት ልትሳቢ ልትጎተች አይገባም። خلاص ሐቅ ከታወቀ በኋላ እውነት ከታወቀ በኋላ በዚያው ላይ ነው እስከ መጨረሻው እስቲቃማ ልትጸኝ ይገባል። ان الذين قالوا ربنا الله ثم استقاموا ከዚያስ تتنزل عليهم الملائكة الا تخافوا الى اخر الايه የእስቲቃማ ባለቤቶች ባሉበት ሐቅ ላይ የሚጸኑ ሰዎች ወንድም ይሁኑ ሴቶች አላህ ትልቅ ኒዕማ ተድላ ጀነት አዘጋጅቶላቸዋል። ስለዚህ ሶብር አድርጊ። እያንዳንዱ በሚሰድቡሽ እያንዳንዱ በሚተቹሽ በሆነ ነገር አላህ Subhanahu Ta'ala ደረጃሽ ከፍ ያደረገው ነው። እነሱ በአፋቸው በሚወጣው ነገ የውመል ቂያማ ትተሳሰቢያቸዋለሽ። የውመል ቂያማ አጅር ደግሞ ክብርም ነው። ተመልከች ነብያቶች ወከذلك ሰሐቢያቶች ያ ሁሉ ሲሰደቡ የነበረው ነብይ ሰለላሁ ዐለይሂ ወሰለም ስንት ነገር ተብለዋል። ሳሂር፣ ካሂን፣ ጠንቋይ፣ ደጋሚ ያልተባሉት ነገር የለም። ምን አድርገው ነው? ምንም አድርገው አይደለም። አላህ ብቻ የሚመለክ ስላሉ ነው። በአላህ ዲን ላይ ስለጸኑ ነው። ስለዚህ ከሰዎች ትችት ተረፉ አልተረፉም። ስለዚህ አንቺም ከሰዎች ትችት ተርፋለሁ አትበይ። አንዳንድ ሴቶች ሁሉ እንዲያወድሳቸው ሁሉም አሚን ብሎ እንዲቀበላቸው ይፈልጋሉ። ላ ሐቅ ላይ እስከሆንሽ ድረስ ሁሉም አይቀበልሽም። የተቀበለም ይቀበል፣ ያልተቀበለም አይቀበል። አንቺ ዋናው ነገር ሐቅ ላይ ነው ያለሽው። ኒቃብ የታዘዝሽበት ነው። አላህ በቁርአኑ መልእክተኛው በሐዲታቸው ያዘዙሽ የሆነ ነገር ነው። የሰሐቢያ ሴቶች የለበሱት የሰሐባ ሴቶች የለበሱት እነዛ ሰሐቢያቶች እነዛ ቀደምቶችሽ የለበሱት ነው። አጅር አለሽ በዚያ ነገር ላይ ትልቅ ነገር ነው። አንቺን ከመፈተን ሌሎችንም ከመፈተን የምትጠብቅበት የሆነ ነው። ዒባዳ ነው። ይሄ ኒቃብሽ ዒባዳ ነው። ነገ አላህ ፊት አጅር የምታገኝበት የሆነ ማለት ነው። ጀነት ልትወርሽበት የምትችይ የሆነ ነገር ነው። ስለዚህ ከዚህ ነገር ልትዘናጋ አይገባም። አንዳንድ ሴቶች ይዘናጋሉ። ምሳሌ ኒቃብ ይለብሳሉ። ከዚያ በኋላ ትንሽ የሆነ ነገር ሲመጣ ምሳሌ ወይ ስራ ሲያጡ ማለት ነው አላህ ይፈትናቸዋል። እንዳጋጣሚ ስራ አይመጣም። ከዚያ በኋላሳ የሆነ ሁለት ቦታ ስትጠይቅ ኒቃብ የለበሰች አናስገባም ሲሉ ስለዚህ ኒቃብ ለምን ተመልከቱ። ኒቃብ መልበስ ስራን የሚያሳጣ አድርገው የሚቆጥሩ አሉ ማለት ነው። ነገር ግን የተሳሳተ አመለካከት ነው። من عمل صالحا من ذكر أو أنثى فهو مؤمن فلنحيينه حياة طيبة يتبالو ሱናን የሚተገብር በአላህ የሚያምን መልካም የሚሰራ አላህ በዱንያም በአኺራ فلنحيينه حياة طيبة መልካም የሆነ ኑሮ እናኖራለን ብሏል። ስለዚህ ኒቃብ መልበስ ደግሞ من عمل صالح ነው፣ ከመልካም ስራ ነው። ስለዚህ ኒቃብ በመልበስሽ አላህ መልካም ኑሮ እንዲያኖርሽ ቃል ገብቶልሻል። ኒቃብ ስለለበስሽ ሪስክሽ አይቋረጥም፣ ስራ አታጭም። ሪስክ የተጻፈ ነገር ነው። ኒቃብ ስለለበስሽ ስላለበስሽ የሚመጣ ነገር አይደለም። ምናልባት ኒቃብ ለብሰሽ እምቢ ያሉሽ ሰዎች ላንቺ ኸይር ቢሆኑ ነው።
ካንቺ መገላለጥ ጋር ምን አላቸው? ለምን መገላለጥ ፈለጉ? ለምን አንቺን ማየት ፈለጉ? ስለዚህ የሆነ ነገር አለ ማለት ነው። ስለዚህ ኸይር ነው እንደውም። ስለዚህ ኒቃብ መልበስሽ እንደውም ኸይር ነው አይደለ? ኸይር ነው። ስለዚህ ሪዝቅ ያሰፋል። ኸይር ነገር ደግሞ ሪዝቅን ያሰፋል። መልካም ተግባር ኸይር ስራ ሪዝቅን ያሰፋል እንጂ ሪዝቅን አያጠብም። ስለዚህ ከዚያ ጋር እንዳታያይዙት። ልክ ሀገርም ስትገቡ ወይም የሆነ ቦታ ላይ እንግድነት ስትሄዱ ወይም ደግሞ ዘመን የተለያየ ቦታ ላይ ትሄዱ ትችላላችሁ። ሰዎች በኒቃቡ ሊተቿችሁ ይችላሉ። ስለዚህ በሰዎች ኒቃብ ላለመተቸት ወይም ደግሞ ከነሱ ለመመሳሰል ፊት ብቻ ከዚያ ጥብቅ ያልክ እንደነሱ ቀሚስ እንደነሱ አይነት የሚለብሱ አሉ። በቃ ተናዙል የሚያደርጉ ዝቅ ዝቅ በቃ ወይ ኒቃብ አይሉት ወይ አለበሱ ወይ ለበሱ አይባል መካከል ለሚሆኑ አሉ። ላ خلاص መጽናት ያስፈልጋል። ኢብኑ ዑሰይሚን ያሉትም ይሄ ነው። ስለዚህ እያንዳንዱ ትችት እያንዳንዱ ነገር ከሐቅ ወደ ኋላ ሊያደርግሽ አይገባም። በል እንደው ሞራል ልትጸኝ በዚያ ነገር ላይ ነው ሊገፋፋሽ የሚገባው። ቀጥሎ ምን አሉ? በል ተምዲ على ما تقتضيه الشريعة من الحجاب የፈለጉት ይበሉ የፈለጉት ይሳደቡ የፈለጉትን ይተቹ አንቺ ባለሽበት በኒቃብሽ ላይ ሸሪዓ ባዘዘው መልኩ ቀጥ ብለሽ ሙሉ አካልሽ ሸፍነሽ ሸሪዓው የሆነ ኒቃብ ሰፊ የሆነ ሙሉ አካል የሚሸፍን ቀጭን ያልሆነ የሰዎች እይታ የሚያብለጨልጭ የተለያዩ ከለር የሌለው ያኔ የሚያብለጨልጭ ነገር ምናምን ጭማሪ የሌለው خلاص እንደዚህ አይነት ሸሪዓን የጠበቀ የሆነ መስፈርቱ የጠበቀ የሆነ ኒቃብ በመልበስ ላይ ቀጥልት ይገባል እንጂ እነሱ አሉና እነሱ ተቹና ተብሎ ወደ ኋላ ልት አይገባም ይላሉ ኢብኑ ዑሰይሚን رحمه الله تعالى رحمة واسعة. هذا وصلى الله على نبينا محمد وعلى آله وأصحابه أجمعين.